ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁትኝ በብዙዎቻችሁ ጥያቄ መሰረት በስልካችን ወይም በኮምፒውተራችን ሰርቬዎችን በመሙላት ብቻ ተጨማሪ ገቢ ማግኘት ስለምንችልበት ሰርቪዮ ስለተባለ ድረገጽ በዝርዝር አሳያችኋለሁ። ይህ ድረገጽ በኢትዮጵያ ውስጥ ይሰራል። በቀን ስንት ብር መስራት ይቻላል? እንዲሁም ደግሞ የሰራነውን ብር እንዴት ማውጣት እንችላለን ለሚሉት ጥያቄዎች በሙሉ ዛሬ በተግባር አሳያችኋለሁ። ከመጀመራችን በፊት አንድ ነገር ግልጽ ላድርግላችሁ። ይህ ስራ በአንድ ጀንበር ሀብታም አያደርጋችሁም ወይም ደግሞ ቋሚ ስራችሁን የምትተውበት አይደለም። ከተጠቀማችሁበት ለትርፍ ጊዜያችሁ ጥሩ ተጨማሪ ገቢ ማድረግ ትችላላችሁ ማለት ነው። ቪዲዮውን እስከመጨረሻው ተከታተሉኝ። ምክንያቱም ብዙ ሰዎች ሰርቬይ ሲሰሩ ብቁ አይደላችሁም ወይም ደግሞ ዲስኳሊፋይድ እየተባሉ እንዳይባረሩ የሚያደርጋችሁን ስህተቶች እና መፍትሄ በመሃል ላይ ነግራችኋለሁ ማለት ነው። አሁን ወደ ቪዲዮ እንግባ። እሺ የዌብሳይቱን ሊንክ ለማግኘት ከኔ ቴሌግራም ቻናል ላይ ነው የማስቀምጥላችሁ። ሊንኩን ኮመንት መስጫው ላይ አስቀምጥላችኋል። ኮመንት ላይ ገብታችሁ ማግኘት ትችላላችሁ። ወይም ደግሞ ቴሌግራም ላይ ገብታችሁ ስክሪን ላይ እንደምትመለከቱት ኢትዮቴክ 77 ብላችሁ ሰርች በማድረግ እዛ ቻናል ላይ ሊንኩን እንዲሁም የተለያዩ ነገሮችን ስለማስቀምጥላችሁ ገብታችሁ ሊንኩን ማግኘት ትችላላችሁ። ያስቀመጥኩላችሁ ሊንክ ከነካችሁት በኋላ በዚህ መልኩ ወደ ዌብሳይቱ ይከፍትላችኋል። ከዛም በኋላ እንደዚህ እዚህ ጋራ ጥያቄ ሲያመጣላችሁ እዚህ ጋራ ከሚመጡላችሁ ውስጥ አንዱን ትመርጡላታላችሁ። እኔ አንዱን እመርጥለታለሁ። ከዛም በኋላ እዚህ ጋራ ወደ ዋናው ቦታ ይወስዳችኋል ማለት ነው። እዚህ ጋራ የምታስገቡት ነገር ጥንቃቄ ማድረግ አለባችሁ። ምክንያቱም በኋላ ክፍያ የሚደርሳችሁ ከስማችሁ ጋር ተመሳሳይ መሆን ስላለበት የባንክ ስማችሁና እዚህ ጋራ የምታስገቡት ስም ተመሳሳይ መሆን አለበት። እዚህ ጋራ ላስት ኔም እንዲሁም ፈርስት ኔም የሚል አለ። ላስት ኔም ላይ የአባታችሁን ስም እንዲሁም ደግሞ ፈርስት ኔም ላይ የራሳችሁን ስም ታስገባላችሁ። ከዛ እዚህ ጋራ ደግሞ ኢሜይል ሲላችሁ የራሳችሁን የምትጠቀሙበትን ኢሜይል ታስገቡለታላችሁ። በመቀጠል ደግሞ እዚህ ጋራ ፓስወርድ ሲላችሁ የማትረሱትን የራሳችሁን ፓስወርድ ሎጊን ስታደርጉ ስለሚጠይቃችሁ እሱን እዚህ ጋራ ፓስወርድ ታስገቡለታላችሁ። ኢትዮጵያ የሚለው ኢትዮጵያ ላይ ይሁን፣ ምክንያቱም ኢትዮጵያ ላይ ስለሚፈቀድልን አገር መቀየር አይጠበቅንም ብልም ማለት ነው። እዚህ ጋራ ደግሞ ይር የሚለው ላይ ዳይ የሚለውን ነክታችሁ የተወለዳችሁበትን ቀን ለምሳሌ እዚህ ጋራ 13 ከሆነ 13 ትሉታላችሁ። ወሩን ደግሞ የተወለዳችሁበትን ወር ታስገባላችሁ። እዚህ ጋራ ከነዚህ ውስጥ መርጣችሁ ታስገባላችሁ። ይር ደግሞ የሚለው የተወለዳችሁበት ዓመተ ምህረት ነው 19 ወይም ደግሞ 2000 ብላችሁ ከ18 ዓመት በላይ አድርጋችሁ አስገቡለት ማለት ነው። ሁሉንም ነገር ሞልታችሁ ከጨርሳችሁ በኋላ እዚህ ጋር ከታች ኮንቲኒው የምትላለች እሷን አንድ ጊዜ ክሊክ ታደርጓታላችሁ። ኮንቲኒው ካላችሁት በኋላ እዚህ ጋር አግሪ የሚል ይመጣላችኋል። ይሄኛውን አግሪ ትሉታላችሁ። እዚህ ጋር ከገባ በኋላ ብዙ ሰው የሚሸወደው እነዚህን እየነካ ነው። ይሄኛው አድቨርታይዝመንት የሚል ካለበት ይሄ ማስታወቂያ ስለሆነ የኛውን መንካት የለባችሁም። እኛ የምንፈልገው ዌብሳይት ላይ ስራ መስራት ስለሆነ እዚህ ጋር ከላይ የምትመለከቱት አክሰስ ቱ ፔድ ሰርቪስ የሚል አለ። እሱኛውን ትጫኑታላችሁ። ከተጫናችሁት በኋላ እዚህ ጋር እንደዚህ ያመጣላችኋል። እዚህ ጋር እንደምትመለከቱት ይሄኛው ሰርቬይ አለ። እዚህ ጋር የሚከፍላችሁን መጠን ያሳያችኋል። ጎ ትሉታላችሁ። በመቀጠል እዚህ ጋር ጥያቄዎችን ያመጣላችኋል። እዚህ ጋር ይጠይቃችኋል። እዚህ ጋር የሚጠይቃችሁን ትራንዚት እያደረጋችሁ መመለስም ትችላላችሁ። ከዛም በኋላ የሚያመጣላችሁን ጥያቄ በሙሉ እዚህ ጋር እየገባችሁ ሁሉንም ትሞሉና ኮንቲኒው ትሉታላችሁ። ሰርቬዮቹን እዚህ ጋር አክሰስ ቱ ፔድ ሰርቪስ የሚሆን ተጭናችሁ ሰርቬዮቹን እየሰራችሁ ገንዘባችሁን መስራት ትችላላችሁ። እንዲሁም ደግሞ እዚህ ጋራ እችኛዋን ነክታችሁ እዚህ ጋር የተለያዩ አማራጮች ያመጣላችኋል። እዚህ ጋራ ሰርቬይ መስራት ስትፈልጉ የሚሆን ትጫኑታላችሁ። ፔድ ሰርቪስ ሰርቬይ የሚለውን እንዲሁም ደግሞ ማይ ቦነስ የሚለውን ስትጫኑት እዚህ ጋራ በሰራችሁት ልክ አንዳንድ ሪዋርዶችን ይሰጣችኋል። ከ2900 ብር ጀምሮ እንዲሁም ደግሞ ወደታች የተለያዩ አማራጮች አሉ። እነሱኛውን ቦነስ ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ ሜምበርሺፕ የሚል አለ። እዚህ ጋራ ሜምበርሺፕ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። በመቀጠል እዚህ ጋራ የራሳችሁን ሊንክ ይሰጣችኋል። እችኛዋን ሊንካችሁን ለጓደኞቻችሁ ሼር በማድረግ መስራት ትችላላችሁ። እንዲሁም ደግሞ ሰርቪስ ሲመጣላችሁ መግለጫችሁን ስትሙሉ ስራ የለኝም ወይም ደግሞ ተማሪ ነኝ ከምትሉት ይልቅ ፉል ታይም ሰራተኛ ነኝ ብላችሁ ብትሞሉት ብዙ ሰርቬይ የማግኘት እድላችሁ ይጨምራል። ምክንያቱም ድርጅቶች ምርታቸውን መግዛት የሚችል ሰው አስተያየት ነው የሚፈልጉት። ስለዚህ ፕሮፋይላችሁ ስትሞሉ ስራ አለኝ ብላችሁ መሙላታችሁ እንዳትረሱ። እንዲሁም ደግሞ መጀመሪያ ላይ ስትጀምሩ የሚመጡላችሁ ጥያቄዎች ስለ እናንተ ማንነት የሚጠይቁ ናቸው። እነዚህን በትክክል ካልመለሳችሁ ብዙ የሚከፍሉ ሰርቬዮች አይመጡላችሁም። እንዲሁም ደግሞ ጥያቄዎችን ስትመልሱ አትቸኩሉ። ምክንያቱም ድረገጹ እናንተ በዝግታ እያነበባችሁ መሆኑን ያውቃል። ካለበለዚያ ሮቦት ናችሁ ብሎ ሊዘጋባችሁ ይችላል። በቀጣይ ደግሞ ዊዝድሮ እንዴት እንደምታደርጉ ነው ማሳያችሁ። ዊዝድሮ ለማድረግ እዚህ ጋራ መኒ ዊዝድሮዋል የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። በመቀጠል ወደዚህ አማራጭ ይወስዳችኋል።
ገንዘብ ለማውጣት ደግሞ እዚህ ጋር እንደምትመለከቱት ሶስት አይነት አማራጭ አለ። አንደኛው ፔፓል ነው። ፔፓል ፈጣኑ መንገድ ነው። ነገር ግን ኢትዮጵያ ውስጥ ፔፓል ስለማይሰራ በውጭ ሀገር ዘመድ ካላችሁ የእነሱን መጠቀም ትችላላችሁ። ሁለተኛው አማራጭ በባንክ ነው። በባንካችሁ ማውጣት ትችላላችሁ ማለት ነው። ትራንስፈር ቱ ባንክ የሚል አለ። ባንክ ትራንስፈር የሚለውን እሱኛውን በንግድ ባንካችሁ ወይም ደግሞ በሌላ ባንካችሁ ማውጣት ትችላላችሁ ማለት ነው። ሶስተኛው ደግሞ አማዞን ነው። አማዞንም ኦንላይን እቃ መግዛት ወይም ኮዱን ለሌላ ሰው መሸጥ ትችላላችሁ። ሶስቱ አማራጭ ነው ያሉት ማለት ነው። ስለዚህ አነስተኛው ገንዘብ የምታወጡት ደግሞ 2900 ብር ነው በባንክ ከሆነ። በፔፓልም እንደዛው ተመሳሳይ ነው። ሰርቪው ዌብሳይት በአጭሩ ይህን ይመስላል። የትርፍ ጊዜያችን የምትጠቀሙበት እንጂ በአንድ ቀን ሀብታም የሚያደርግ ስራ የለም። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ ሁሉንም መልሳለሁ። እንዲህ አይነት ኦንላይን ገንዘብ መስሪያ መንገዶች እንዲቀጥሉ ከፈለጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ።